ሰላም ቤተሰብ ተመልሰናል። ባለፈው ባልኩት መሰረት እንዴት የሮቢን አካውንት እንደምንከፍት ዛሬ እናያለን ማለት ነው። ያው ኢንቨስትመንት ለመጀመር ግዴታ የብሮከሬጅ አካውንት ያስፈልገናል። በጣም ቀላሉና ለአጠቃቀም ኢዚ ነው ሮቢንሁድ። ሌላም ብዙ አሉ። ፊደሊቲ አለ፣ ኤም1 ፋይናንስ አለ፣ ሸዋብ አለ፣ ብዙ አሉ። የፈለጋችሁትን መጠቀም ትችላላችሁ። ግን ይሄኛው በጣም ኢዚ ነው ለመጠቀም፣ በጣም ቀላል ነው። የመጀመሪያው የምናደርገው ምንድነው ለአንድሮይድ ወይም ደግሞ ለአይኦኤስ አይፎን አፕሊኬሽኑን ዳውንሎድ እናደርጋለን። አፕሊኬሽኑን ካወረድን በኋላ ጀስት የሚጠይቀን እንደዚህ ነው። ክሬት ዩር ሎጊን ይላል። ፈርስት ኔም፣ ላስት ኔም፣ ኢሜል እናስገባለን። ዜን ፓስወርዳችንን እናስገባለን ማለት ነው። በዚህ መልኩ ነው የሚመጣው። ፈርስት ኔም፣ ላስት ኔም፣ ኢሜል ዜን ፓስወርዳችንን ክሬት ካደረግን በኋላ ሎጊን ቱ ኮምፕሊትድ አፕሊኬሽን ይላል። ዜን ኮንቲኒው እንላለን እዚህ ጋር። ዜን በመቀጠል እንትን ይጠይቀናል፣ ሲቲዝንሺፕ አይ ቲንክ ዩኤስኤ፣ ኪንግደም፣ ዋይቨር የሚሰራው አይ ቲንክ ለአሜሪካ ይመስለኛል። ያው ሞስት ፕሮባብሊ ዩናይትድ ስቴትስ ነው እዚህ ጋር የሚሆነው። ዜን ሶሻል ሴኩሪቲያችንን እናስገባለን። መጀመሪያ አፑን አወረድን። ፈርስት ኔም፣ ላስት ኔም፣ ከዛ ፓስወርድ። ፈርስት ኔም፣ ላስት ኔም፣ ኢሜል እና ፓስወርድ እናደርጋለን። ሲቲዝንሺፓችን ይጠይቀናል። ዩኤስ ኦር ግሪን ካርድም ከሆናችሁ አሪቨር አሁን የምትኖሩበትን ቦታ ዩናይትድ ስቴትስ ማለት እሱ ነው የሚሆነው። ግሪን ካርድ ወይም ደግሞ ሲቲዝንሺፕ ያለው ነው ሞስት ፕሮባብሊ ኢንቨስት ማድረግ የሚችል ይመስለኛል እዚህ ጋር። ዜን ሶሻል ሴኩሪቲ እናስገባለን። ከዛ አይዲንቲቲያችንን ቬሪፋይ ለማድረግ የአይዲያችንን እሱን አፕሎድ ማድረግ ይኖርብናል። ፒክቸር አንስተን ከፊትና ከጀርባ። ዜን ሰልፊ፣ የኛንም ሰልፊ ይፈልጋል። ሰልፊ እንነሳለን። ከዛ ኮንቲኒው እንላለን። ከዛ ይሄን ከጨረስን በኋላ ኦልሬዲ አካውንታችንን ከፈትን ማለት ነው። ቀጣዩ የሚሆነው የባንክ አካውንታችንን ሊንክ ማድረግ ነው ከሮቢንሁድ አካውንት ጋር። እኔ የምጠቀሙት ባንክ ከባንክ ኦፍ አሜሪካ፣ ቼዝ፣ ዌልስ ፋርጎ፣ ካፒታል ዋን፣ ሲቲ ባንክ አሜሪካ፣ ዋይቨር ኤኒ ባንክ የምትጠቀሙትን እዚህ ጋር ሊንክ ታደርጋላችሁ ማለት ነው። አካውንታችንን አድ እናደርጋለን። አካውንታችንን አድ ስናደርግ የባንካችንን ዩዘርኔም እና ፓስወርድ ይጠይቀናል። እዚህ ጋር ፕሌድ የሚባል ሰርድ ፓርቲ አለ። እነዚህን ባንካችን ብሮከሬጅ አካውንቱን ሮቢንሁድን ከባንክ ጋር በቀላሉ እንድናገናኝ ማለት ነው። እዚህ ጋር ልክ እንደመረጠን ፕሌድ ይመጣል። በፕሌድ አማካኝነት የሮቢንሁድ እና ባንካችንን እዚህ ጋር ክሬዴንሻል ይጠይቃል። የባንኩን ዩዘርኔም እና ፓስወርድ እሱን እናስገባለን። ዜን ከጨረስን በኋላ ምንድነው የምናደርገው እዚህ ጋር ሊንክ እናደርጋለን። ያንን ክሬዴንሻል ጠይቆን ፓስወርድ እና ዩዘርኔም የባንካችን ካስገባን በኋላ ሊንክ አካውንት እናደርጋለን። ዋንስ አካውንታችን ሊንክ ከሆነ ከዛ በኋላ ፈንድ ማድረግ እንችላለን፣ ዲፖዚት ማድረግ እንችላለን ወደ ሮቢንሁድ ማለት ነው። እሱን ፈንድ ካደረግን በኋላ የምንፈልገው አይነት ስታክ መግዛት እንችላለን ማለት ነው። ኦኬ ዋንስ አፕ ዳውንሎድ አድርጋችሁ ዩዘርኔማችሁን ፓስወርዳችሁን አስተካክላችሁ ከጨረሳችሁ በኋላ እና ባንካችሁን ሊንክ ካደረጋችሁ በኋላ መጀመሪያው ፔጅ ላይ ባይንግ ፓወር የሚል አለ። ልክ እሱን ክሊክ ስታደርጉት መጨረሻው ላይ ዲፖዚት ፈንድ የሚል አለ ማለት ነው። ከዛ የምንፈልገውን አማውንት ቲንክ 10 ብር ጀምሮ ዋሬቨር ኤኒ አማውንት ዲፖዚት ማድረግ እንችላለን። ዜን ዲፖዚት ፈንድ ላለው ከዛ እዚህ ጋር የምፈልገው 100 ብር ከሆነ 100 ብር ዜን ኮንቲኒው ስለው ለምሳሌ ኮንቲኒው ካልኩት ከዛ እዚህ ጋር ሊንክ የተደረገውን ባንኬን ያሳየኛል ማለት ነው። ባንኬን መርጬ ዲፖዚት ሳደርግ ወደ ኢንቨስትመንት አካውንቴ መጣ ማለት ነው። ከዛ በኋላ የምትፈልጉትን እንትን መግዛት ትችላላችሁ ማለት ነው። ለምሳሌ
እዚህ ላይ ሰርች አድርገን የምንፈልገው ለምሳሌ የጉግል ከሆነ እንደዚህ አድርገን ጉግል እንላለን። ሰው ጉግል እዚህ ጋር ይመጣል። ይሄንን ክሊክ እናደርግና ትሬድ የሚላል ትሬድ። ከዛ አሁን የመጀመሪያችን ከሆነ ምንድነው የምናደርገው? ባይ ነው የምንለው። ባይ እንላለን። ከዛ እዚህ ጋር ነምበር ኦፍ ሼር አንድ ከሆነ አንድ እናደርጋለን። ዜን አሁን ማርኬት ስለተዘጋ ኪው4 ሌተር ነው የሚለኝ። ሰው ከዛ ትሬድ ነው እለዋለሁ። ዜን እዚህ ጋር ፕራይሱን ማርኬት ሲከፈት ጀስት ኖርማል ያለውን ፕራይስ ነው የሚያሳየኝ። ፕራይሱን እዚህ ጋር ያስገባል። ከዛ ኮንቲኒው አለው። ያው ስታኩን ገዛ ማለት ነው። ሌላ የምትፈልጉት ካለ ሞር አብዛኛው እዚህ ላይ እኔ እንትን የማደርገው ኢቲኤፍ ስታኮች ስለሆነ ለምሳሌ ቪጂቲ የቬንጋርድ ኢንፎርሜሽን ቴክኖሎጂ ነው። ቪጂቲን እዚህ ጋር ከፍታለሁ፣ ትሬድ ላለሁ፣ ባይ ላለሁኝ ማለት ነው። ሴል የሚል ኦፕሽን እዚህ ጋር ያልመጣው አሁን ማርኬት ስለተዘጋ ለዛ ነው። ሴል የሌለው ግን ባይ ብዬ ከዛ ነምበር ኦፍ ሼር የምፈልገው 2 ከሆነ 2 ሰው ማርኬት ፕራይሱ 120 ነው። ትሬድ ነው እለዋለሁኝ። ከዛ እዚህ ጋር ፕራይሱ አውቶማቲካሊ ይመጣል ማርኬት ሲከፈት። ኮንቲኒው ላለው ገዛም ማለት ነው። ሶ ምንድነው ዲፖዚት ለማድረግ ልክ የመጀመሪያ ፔጃችን ላይ እንትን እንዳደረግን እዚህ ጋር ልክ የመጀመሪያው ፔጅ ላይ ባይንግ ፓወሩ ላይ ይመጣል ማለት ነው። ልክ ባይንግ ፓወር